name is Tosfana Sharako. I am 27 years old. I come from Ethiopia. ሰላም እንደምን አላችሁልኝ? እኔ ሰላም ነኝ። My name is Tosfana Sharako. I am 27 years old. I come from Ethiopia. I know working to cleaning house. To cleaning house. ይዘሻሰል? አዎ አይ የምስራች ተመቸሽኝ ብቻ የድሮ ፕሬዘንቴሽን አስታውሰች ክላስ ፊት ለፊት ወጥተን ፕሬዘንት የምናደርገው ኢትዮጵያ ነው ያለችው። የት ነው ያለችው? ኢትዮጵያ ውስጥ አይደለም እንዴ? ድምጽ ጭምር ይልክ ያለው በእንግሊዝኛዎች ዛሬ የኔ ቀን ነው ያተኩ እየሰለምኩ በርጌታ ዛሬ ግን ቀን ነው ብለሽ ወጣሽው። እግዚአብሔር እንደዚህ ብሎኛል። ታምራቱ እንደቀጠለ ነው። ግን ነቢያቶች አረ ፍቱ ቀለል አድርጉ። አልቻልናቸውም እኮ እንዴ ስም እያጣሩ እንትን ባክግራውንድ እያጠኑ ምናምን ይመጡና እዚህ ጋር ስም ይጠራሉ። ዘመኑ ከፍቷል ብቻ ማንን አስወልቆት ነው ደግሞ ሰው ግፍ መፍራት ትተዋል። ሰው በተሳሰብ ትተዋል። ኧረ ተው የእሱ መራመጃው ነው። እነሱ ይጫወቱበታል እዚህ ጋር ብቻ። ሴክስ እንደ ፍላጎት ተብሎ የሚታሰብ ነገር ነው መሰለኝ። ኖ ኢትስ ናት ላይክ ኒድ ነው አስፈላጊ ነው። ኢትስ ናት ላይክ ፍላጎት አይደለም አስፈላጊ ነው። አንድ ወንድ ሴክስ ይፈልጋል አይደለም ያስፈልገዋል ነው። ቢካዝ ያንን ነገር እንትን አንደኛ ስትሬስ ሪሊፉን ላይክ ዶፓሚን ሪሊሱ ብቻ አይደለም። አሁን ለምሳሌ ሳይንቲፊካሊ ስናወራ ማለት ነው ኮርቲሶል የሚባል ሆርሞን አለ። ሶ ዳት ኮርቲሶል የሚባል ሆርሞን ኢትስ አ ስትሬስ ሆርሞን። ሶ ስትሬስ እንድትሆን እንድጨንቀ ምናምን የሚያደርግ ሆርሞን ነው። ናቹራሊ ወንዶች ሃቭ አ ሃየር ኮርቲሶል ሌቨልስ ዳን ዊመን ናቹራሊ ነው። this is like already ሶሻል ፕሮብለማቸው፣ ሶሻል ሪስፖንሲቢሊቲያቸው፣ ፋሚሊ ሪስፖንሲቢሊቲያቸው፣ ፋይናንሻል ሪስፖንሲቢሊቲ ሳይጨመር ናቹራሊ ሲወለዱ አት በርት ኮርቲሶል ሆርሞናቸው ፕሮዳክሽናቸው it's much higher than እንትን ማለት ነው። ግን ሰርቫይቫል ሪዝንም አለ። በቃ ሰርቫይቫል አለ አይደለ? እንደዛ አይነት እንትን አለ እና ያ ኮርቲሶል ሆርሞን ነው። ስለዚህ ስትሬስን ሞር ማኔጅ እንዲያደርጉ ምናምን የተሰራ አይነት አሰራራቸው that means ያ ኮርቲሶል ሆርሞን በጣም ሃይ ከሆነና ባላንስ የማይደረግበት ደረጃ ካልደረሰ then ስትሬሱ በጣም ኦቨር ይሆናል ያ ወንድ ማለት ነው። that's the problem during sex like አንድ ወንድ መልቲፕል ታይምስ ሲጨርስ የሚለቀቁ ሆርሞኖች ኮርቲሶልን ባላንስ የሚያደርጉ ሆርሞኖች ናቸው። በጣም ምገርም ነው። በዚህ ትክክል ነው ያለችው። ቤዚክ ኒድ ነው ሴክስ። ፍላጎት ብቻ አይደለም፣ ስሜት ወይ ፍላጎት ብቻ አይደለም። ቤዚክ ኒድ ብዙ ወንዶች እንደውም 90% 80% ይለካሉ ብልታቸው ምናምን ብላ ሙሉ ፖድካስቱን ካያችሁት በጣም it's so amazing ቼክ ማድረግ ትችላላችሁ። ግን ያው ሌቷ ተመታኛለች የምታነሳቸው ኢሹዎች ያለምንም ፍርሃት የምታነሳቸው ኢሹዎች በጣም ተመችቶኛል። ብቻ ኤኒዌይስ አስኳል ልሰራባችሁ ላለ እንትን በሉ ተጠቀሙበት። እንደዛ ነው። ትንሽ መሰለኝ ወደ ቤት ገቡሽ አላችሁ። ቤት እስኪደርስ ድረስ ቸኩሏል ጀለስ። ብቻ ወደ ቤት ተያይዛችሁ ግቡና ወደ ቤት እንደሚሆነው አድርጉት እንዴ። ትንሽ ፓብሊክ ላይ እንደዚህ ጥምጥም ብለው ምናምን ጀለስ እግሩ ታማሚ መስሎኛል። እኔ እኮ እግር ጉዳት ያለበት ምናምን መስሎኛል መጀመሪያ እግሩን ሳየው ጀለስ
ብዙ ነገሮች አስቸግሯት መሰለኝ ያለው ምናምን ነገሮች ሞታ እንዴት አለ እዚሁ ቢች ፈጠረች። ከዛ እንጆይ እያደረገች ነው ቢች ዳር። ብቻ ይሻላል። ሞታ እዚሁ እንጆይ እንትናችሁን መፍጠር መቻል አለባችሁ፣ ደስታችሁን። ፋይናንሻሊ ያንን አፎርድ ማድረግ ካልተቻለ በቃ እዚሁ ባለው አየር ማመቻቸት። የቱ ነው? እሱ ነው። መምህር አቤት። ለምንድነው የልጅን ግሬድ ያበላሽህባት? ያልሰራችሁን ኬት አምጥቼ ነው የምሰጣት። እሷ እንደነገረችኝ ከሆነ ግን አውቀህ ነው ያበላሽህባት። ለምንድነው አውቄ ማበላሽባት? ልጅሽ እኮ በጣም ቆንጆ ነች። ቁንጅናዋና ትምህርቷ ምን አገናኛቸው? በቃ ትምህርት ላይ ጎበዝ አይደለችም? ምንድነው አትረብሽኝ። ያው እስራኤል ሳበት። እሺ ምንም መፍትሄ የለውም? ግሬዷ መስተካከል አይችልም? ፈቃደኛ ከሆናችሁ ማስተካከያ አንድ መንገድ አይጠፋም። ገብቶኛል ምን ማለት እንደፈለክ። ምንድነው የምናደርገው? ይሄ ባለጌ መምህር የሚፈልገው ግሬዱን ለማስተካከል አብሮት የሚተኛ ሰው ይፈልጋል። እማዬ አይሆንም። ታሺ እኔ ላንቺ ግሬድ ስል አብሬው እሆናለሁ። በቃ እኔው እንዳጠፋው እኔ ራሴ አስተካክላለሁ። ችግር የለውም። እኔ እሆናለሁ። አንቺማ እንድትሆኛ አላደርግሽም። እኔ ነው የምሆነው። ላንቺ አልሆነ እኔ እሆናለሁ። ችግር የለውም። እናቴ ለማ እንደዚህ አላደርግም። እኔ ነው የምሆነው። እኔ እሆናለሁ። አሰኝም እንዴ? ምንድነው የምታወሩት? ምንድነው የምትከራከሩት እንዴ? እፈሩ እንጂ። ሲጀመር በትምህርት ቤታችን ሕግና ደንብ መሰረት፣ በፖሊሲው መሰረት አንድ አስተማሪ ለግሬድ ብሎ ከተማሪው ጋር አይተኛም፣ ከወላጅ ጋር እንጂ። እንግዲህ ምን ማድረግ ይቻላል? የዚህ ልጅ ደርቲ ማይንድነት ግን ጠረፍ ነግቷል። በጣም አልተቻለም። ሰላም ግጥም ያለኝ የግጥም ርዕስ አይንህን ነው ማጠፋው ይላል። አንተ ከኔ ጋር የሄድክ አትይ ወደ ኋላ፣ እኔም እኮ አለኝ ዳሌ ከኋላ። ከኔ ምን አተ ነው የምታየው ሌላ ሴት ወደ ኋላ? ምገርም ግጥም ነው። አይንህን ነው ማጠፋው አንተ ቡላላ፣ አርፈ ተቀመጥ በኋላ። አድርሱት ለአሉላ ሰምታል። ባለጌ ህዝቢ ምን አይነት ትውልድ ነው ይሄ ትውልድ? ጭራሽ የድንች ወንድና ሴት የስራችሁን እስጣችሁ። አሁን ከእናንተ ምን እንማር? እነዚህ ትልቅ ሰዎች አይደሉም። እኔ የምልህ ሰብኝ የሰው ቂጥ ግን ለምንድን ነው በቁመት እንደዚህ የተከፈለው? እንዴ በጣም ነው ግራ ቢገባኝ። እንደዚህ አተብሎናል። በፈጣሪ ስራ ምትከፍል እንዲህ በጎን ቢከፍሉ አስበዋል። በተራመድክ ቁጥር ቂጣ ያጨበጭብ ነበር። የእንትና ቂጥ ደረሰ እንትና ቂጥ መጣ እንዲባል ይፈልግ። አረ ስራት አረ ሰው ግን አልተቻለ። ምንድነው የሚደረገው? የእንትና ቂጥ መጣ የእንትና ቂጥ እውነቱን ነው። አይ ወደ ጎን አስባችሁታል? ወደ ጎን እንትን ብደረግ ሶስታችንም አንድ አልጋ ላይ ነው የምንተኛው። ማለት እኔ እንጃ ማለት የዛን ሰዓት እንግዲህ ምን ሆነ እንደሆነ እኔ እንጃ። ሶስታችንም አብረን ነው የምንተኛው ብቻ። ቆይ አንቺ ባልሽና ጓደኛሽ አብራችሁ ነው የምትተኙት? አብረን ነው የምንተኛው። ምንም ሴት ጓደኛው ነገር የለም። ያው ባልና ሚስት እሷ እያለች እኛኛው ምንም እንትን አንልም። ምንም ነገር የለምና እንዴት ትላላችሁ? ከባድ እኮ ነው። አንቺ ምን ሆነሽ ነው? አታውቂም ማለት ነው። ይሄ የዋህነት ሳይሆን አታውቂም ማለት ነው። እንዴት እንደዚህ ይደረጋል? አሁን አንቺን አቅፌ መተኛት በፈልግ እኮ አልችልም ይለኛል። አይ እንግዲህ ዞሮ እሷ የተሻለ ነገር ሳይኖራት እንዴት አደርጋለሁ ምናምን እለዋለሁ። አንድ ቀን ደግሞ ምን ማለት ነው ኖ ብሎ ነገር የለም። የተሻለ ነገር ምናምን ብሎ ነገር የለም። ማገዝ ካለብሽ ውጭ ላይ ማገዝ ጓደኛሽን፣ ካልሆነም ደግሞ የሆነ ፍራሽ ገዝቶ ለብቻ ማስተኛት ነው። እንዴት ነው ባልሽ አግብተሽ ትዳርሽ መሀል ጓደኛሽ ገብታ ከአንቺ ጋር የምተኛው? ይሄ እንትንም አይደለም የዋህነትም ምንም አይደለም እኮ። አብረን ከመሆናችን በፊት እሱ እኔ ጋር መጥቶ ሊሄድ ሲል አይ እኔ ልወጣ ስል እሱ መጣ። እኔ ስራ አዳር ነበር የምሰራው። ነገ ደግሞ እዛ ሄደህ ከምትመጣ እዚሁ ደርና ጓደኛ ያለች ነገ እኔ ጠዋት እመጣለሁ ምናምን አልኩት። እሺ በቃ አለኝ። ከዛ ስራ ቦታ ሄጄ ምነው
እንትን የምትለው ጽዳቷ ዛሬ ደግሞ እንቅልፍሽ አለቀቀሽም እንዴ ፊትሽን ጥለሽዋል ወይስ ጓደኛሽን አላገኘሽም አለችኝ። ኧረ አግኝቼዋለሁ እንደውም ቤት እኮ ነው ያለው ምናምን ጓደኛሽስ አለችኝ። እሷም አለች ሁለቱም ነው ተሻቸው የመጣሽው አለችኝ። አዎ ኧረ ያንቺስ በዛ አለችኝ። አይ ነው ቸገረኝ ጠፍተኝ አይደለም ማለት ግን ሰው ማለት እምነቱን ማጉደል ከፈለገ መፈለገው እግዚአብሔር መልከተው እኔ ጠብቄ ማለት አይደለም እንደዛ አይነት ሰው ካስ ትልቅ ሚስ አንደርስታንዲንግ ነው ይሄ። ከእምነት ጋር እኮ አይገናኝም። አሁን ወንድና ሴት ጓደኛሽንና ባልሽን አብሮ አስተኝተሹ አንድ አልጋ ላይ አስተኝተሽ አንቺ ያዳር ስራ እየሰራሽ እዛ ላይ እንዴት ነው አሁን እሱ አሁን የሆነ ነገር ቢፈጠር እምነቱን አጎደለ ነው የሚባለው ወይስ ምንድን ነው የሚባለው? ከእምነት ጋር የሚገናኝ ነገር አይደለም። ይሄ እኮ ትልቅ መፈታተን ነው። የምሬን ነው። ትዳርሽን አትፈትኝ እህታችን። ብቻ ሚስ አንደርስታንዲንግ ነው። አንዳንዴ የዋህነትም አድርጋችሁ በራሳችሁን ፍልስፍና ምናምን አድርጋችሁ ትዳራችሁን ከበጠበጣችሁ በኋላ ላይ ሶሻል ሚዲያ ላይ ወጣችሁ እንዲያረገኝ እንዲያረገች ምናምን የምትሉ ሰዎች ከዚሁ ነው የምነሳውና ተጠንቀቁ ብቻ። ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ጠይቁ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ምንድነው ይሄ ከቁጥር በላይ ነው እኛ አንችልም ቴሌብር ላይ ነው የገባል እዛ ጋም ሲሄድ ይሄ ሁሉ ችለን አንሰራም ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ጌታው በስመ አብ ወልድ መንፈስ ቅዱስ ወዳጆች ቴሌብር ማለት ነው ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንደ በዚህ ሀገር አሉ። ይሄው ልንገር አንተ ገጣባቱን ደግሞ ማን ተላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገ ስንት ነው ስንት 100 ቢሊዮን ነጥብ 5.6 ነው የሚለው ነው የመጀመሪያውን ቪዲዮ ካላያችሁ አትችኛ ለምን እንደሮጡ አይገባችሁ። ለምን እንደሮጡ እችኛን ሹፋት መጀመሪያ እችን አይቶ እኮ ነው የቀደዱት። መቼው ብቻ እንደውም ስክሪፕት አልመሰለኝም ነበረ የመጀመሪያውን ቪዲዮ ይሄኛውን ቪዲዮ ሳይ ሁለተኛ ሲደገም ነው ኧረ ጋሽ አክሞትን ይወቁተው ቅድም ተርፏል አልተጋጋጡም። አቅማችሁን ይወቁ የሚባለው ለዚህ ነው። አንዳንዴ እኔ ምን የኔ ብር ስንት ብር ነው? አናት ላይ እየጮኸ ያለው 5 ብር ነው። አበድራ ነው። ኧረ እዩ በእናትህ ሁሉ ኧረ ዝም በል አትጮሽ። አጭ ቆይ ላስረዳ 85 ብር ነበር። እሺ ከዛ ትናንት እርጥብ ከፈልክልኝ ስንት ብር ይቀርባል? 15 ብር አይቀርብም። ታዲያ ምንድን ነው የምትለው? እና ሻይ አልጠጣ የባጃጅ ጁስ የመጣንበት ባጃጅ 20 ብር የከፈልኩልህ። ኧረ እባክህ 25 ብር አልሆነም። 25 ብር አናት ላይ ይጮህብህ ነው። እሺ አስታውስ። ባለፈው ዕለት ቺኳ ደወለሽ ብለህ የ5 ብር ሜጋባይት የ5 ብር ድምፅ አልገዛሉ ከቴሌ ብር ላይ አትግምሽ ነው። ቆይ ለጋሽ እስቲ ለጋሹን በእናትህ ትክክል ነው። በዚህ የግቢ ተማሪ አሁን ውሸት ይመስላችኋል አይደል? የ5 ብር ልክ ቶሎ አለቀችብኝ። የ5 ብር የ10 ብር ምናምን ነው ብድር የምታያይቁትና ደገምኩልህ። ኤርሚ ምስክር ነው። ያምረን ነው። ምንም እንዳትዋሺ 45 ብር እየጮህብህ ነው። አናት ላይ ውጭ ያለው ሰው አይረዳቸው። 45 ብር አለብህ። እሺ አትጮህ። እንካ 5 ብር እቺን 5 ብር ያዝ። 5 ብር ሰጥቶ ስንት ብር ይኖርብሃል ማለት ነው? ድፍን እንዲሆንለት ተፈለገ። አናት ላይ እየጮህብህ 50 ብር አበዳሪ መሆን እንዲያስደስታል እንዴ? ይሄን ቪዲዮ ፈስ በጣም ለሚያስቸግራት ጓደኛችሁ ወይም ጓደኛሽ ብቻ ለወንድም ለሴትም ይሆናል ላኩላችሁ። በተለይ ደግሞ ሆዳችሁ በጣም እየተነፋ
የሚያስቸግራችሁ ሰዎች ካላችሁ ይሄንን ነገር ለፈስ ነው የፈስ መድኃኒት ነው የምትወዱት እጅግ በጣም ለውጥ ታዩበታላችሁ። እና እዚህ ጋር የዱባ ፍሬ ነው በደንብ አጥቤ አስጥቼው ነበረ። ከደረቀ በኋላ በዚህ መልኩ ቆላሁት። ያው እየከደንኩት ያለሁት እንደ ፋንዲሻ የሚንጣጣ ነገር አለውና በትንትን እንዳይል ነው። ከዛ በዚህ መልኩ ደረሰልኝ። ትንሽ ገባ ሲለው ነው የምታወጡት፣ ምክንያቱም የላይኛው ራሱ ያሰሰይልኝ ስለሆነ ውስጡ ቶሎ አይደርሰውም። በዚህ መልኩ ቆንጆ አርጎ ደርሶልኛል። ከፈለጋችሁ ጭንስ ጨው አርጋችሁ በቆሎ መልክ መብላት ትችላላችሁ። አሊያም ደግሞ እኔ አሁን በሻይ መልክ ነው የፈለኩት፣ ፈጨሁት ማለት ነው። ኑግ የምታውቁ ከሆነ የኑግ ቴስት አለው። ትንሽ ኑግ ይላል ማለት እንደዚህ አይጣፍጥም የሚባል ነገር አይደለም። እኔ በማር ነው እዚህ ጋር 2 የሻይ ብርጭቆ ውሃ አደረኩኝና 2 የሾርባ ማንኪያ ዱቄቱን አደረኩኝ። በደንብ ሲንተከተክልኝ አውጥቼ ማር አደረኩበት። አይ ዋናው ጥያቄ አሁን እሺ በማር የሚሆን በወተትም ይጠጡት ችግር የለውም። ለምን ያህል ጊዜ ነው ከነፈስ ቢጠፋስ? አሁን አስባችሁታል? ፈስ እኮ ጥቅም እንዳለው ታውቃላችሁ አይደል? ከነ ፈሱን ቢያቆሙስ ቢያቋርጡስ እንዴ ልንነው ነው? እንዳይበዛ አንዳንዴ እንዳይበዛ ምናምን ነው እንጂ ሲበዛ ጥሩ አይደለም ነው እንጂ አስፈላጊ ነው። ፈስ ካልተፈሳማ ምኑ እንትን ሆነ እንዴ? ፈስሽ ይቋረጣ ፈስ ትላለች። ያው እንደምታዩት ሰርግ ነው፣ በጣም ደስ የሚል ጀለስ እያስነካቸው ነው ብቻ። ባልየው ግን ጭንቅላቱን ከብዶት ነው አንገቱ ላይ ሰንሰለት አድርገውል ጸጉሯ እንዳይበላሽበት። በጣም ደስ ይላል። ሱፍ በባዶ እግር አይቻልም። የኮቱም ኪስ ተመችቶኝ ኮስተር የራስን ሰርግ ራስ ካላደመክ ስትምጡት የሚዋጋ ነው መዋጋኝ ዳሱ ተመችቶኛል። ልብሶቹ የተሰቀሉት ጥሎች ናቸው። ታጥቦ እስኪደርቁ አንቺ ተረገንሽ በጣም። ቆይ አንቺ ስሚኝ፣ ይሰማሻል? እንዴት ነው ኢትዮጵያ ውስጥ እየኖርሽ የልጅሽን ስም ዋሽንግተን ነው ዋሽንግተን ብለሽ አወጣሽው? ኦሮምኛ ነው፣ ዋሽንግተን ነው። ሁለት አይደለም ያሉሽ ልጆችሽ? አንደኛው ብር ነው የሚበላው አይደል? ብር ነው የሚበላው። ስማም ወልዶ መንፈስ ቅዱስ ከቦርሳሽ ሳታስቢ ያወጣል። ብር እንደምግብ ነው። ዋሽንግተን አለ ዋሽንግተን። ኧረ ረፉ፣ ኧረ ነቢያቶች ረፉ፣ ረፉ። አታስቀስፉን እኛንም እንዴ። ዋሽንግተንን ዋሽንግተን አለ ተጣልቶ ሲወጣ እንዲህ ነው የተሸከመኝ። ለምን እንዳይለቅም አያችሁ? የመጨረሻው ነው የተመቸኝ። እንዲህ ይዛ ትንሽዬ አሁን 100 ብር ቢኖር ምን ታደርጋለህ? አይደለም ቢኖር ማምዬ ተይ ግን አይገለኝም። ቢኖር የለኝም። አይደለም ቢኖር ማምዬ የለኝም። ቢኖር ቤቢ የተግባር ሰው ነው። አይደለም ቢኖር ገብርኤልን የለኝም። ስኖረው ብቻ ነው በቃ የሚያደርግበትን የሚነግርሽ። ብር ስጭኝና ባስ ልግዛልሽ። ምን ልግዛልሽ? ባስ መጀመሪያ መስጠት ይቀድማል። ስኖር ምናምን ተብሎ አይደለ? የተግባር ሰው እንደዛ ነው። አንዳንዴ ፈላዎች አልተቻሉም ሰሞኑን ብቻ በቃ በጣም የሚገርመኝ ማለት ነው። ልጄ ከየትኛው ፕላኔት እንደመጣ አላውቅም። ይሄን ዩት በቅዱስ ገብርኤል ዩት ምን እንዳደረገ ፍርፍር ሰርቼለት ሂጄ ነበርና ፍርፍሩ በረዶ ሰርቶ ታገኙት። እሺ አሁን ምንድን ነው የምትሉት? ኧረ በመድኃኒዓለም ምንድን ነው የምትሉት? እሺ እኔ አሁን እንዴት ምን ላድርገው? ይሁት ስጪው ይምጠጠው በረዶ ቤት እስከቶ በረዶ ሰራው ብሎ ነው ከስራ ሲመጣ ያሳየኝ። ኧረ ፈላዎች አልተቻሉም። 4 አመት ሙሉ ፍቅረኛ እያለችው ነው ለካችኛውን አገባሻለሁ እያለ ስንት ጊዜ ሙሉ አንዴ ፓሪስ ነው እንግዲህ ማድረግልሽ ይላታል፣ አንዴ ማልዲቪስ ይላል፣ አንዴ ዛንዚባር እንሂድ እዛ ይሻላል ቀለብ ማድረግልሽ እያለ ከዛስ እሷ ሳታውቅ ሰርጉን ያየ ነው። በጣም ጀለስም መሄድ አልፈለገም። በቃ ነው አሁን እሷ አሁን የምትሰበረው ስብራት በቃ አይገርምሽም? በቃ ጭራሽ ተጠጋችለት። ታሳዝን። 1 አመት ሙሉ በቃ ፍቅረኛ አለኝ ላገባው ነው እያለች
በጣም ነው የሚገርመው። ብታይ እኔ እንጃ ብቻ ወንድ ልጅ አዲስ ታይም የሚያደርገው ነገር ልክ ነው አይደለም እንዴ? በስመ አብ ወልድ እና በቃ 1 አመት ሙሉ አብረው ሆነው ስንት ነገር አድርጎላት ምናምን ነገር ከዛ በኋላ ያው የሚያደርገውን ነገር ከዛ በኋላ በላዩ ላይ ነው ያገባው እና በቃ በጣም ነው የሚገርመው። እኔ አሁን እኛ አሁን እናገባለን ብለን እናስባለን። ይሄን መቻችሁ ወሬ አንዳንዴ ወሬ የሚወዱ ሰዎች አሉ። በጣም ወሬ ከአቅም በላይ የሚሆንባቸው ሰዎች አሉ። ብቻ ይመቻችሁ። እሺ እንግዲህ ተመልካቾቻችን የምርጫው ታምራት እንደቀጠለ ነው። አጠገባችን አንድ መራጭ አለ። የምርጫው ጉዳይ ሰሞኑን ነው። በጉሉ ባንክ አባላል ምን ሆነ ነው ደግሞ እንደዚህ ቁራ ለቀው ከድንገተኛ ክፍል አምልጬ ነው ማጅራገት ካልመረጥኩ ብዬ እኮ ነው። ወንድሜ ስምህን አስታውቅ። እሺ እንግዲህ ሳንቺስ ካች እባላለሁ። ዛሬ ከቸከሳው ጋር አለሚቱ ፔንሲዮን ተቀጣጥረን ነበር እና አሁን ደውላልኝ ማለት ነው። አባ ደረስኩ እኮ የት ነህ አለች። ቀጥታ አይሆንም ነው ያልኩት። አይሆንም መጀመሪያ ምርጫ ሳልመርጥ እኔ የትም ሳይመርጥ ጠቅጠቅ የለም። እሺ ስሜ በርከት ክሌ እባላለሁ። እንግዲህ ዛሬ በእርግጥም ቤቴ አስክሬን አስቀምጬ ነው የመጣሁት። እድልተኛውም ተሰብስቦ ሊቀበል እየጠበቀ ነበር። ግን ምርጫ ሳልመርጥ ምንም አይነት እንቅስቃሴ ልታስመጡን ነው። የምርጫ ጉዳይ በጣም ክርር ያለች አጀንዳ ሆናለች ሰሞኑን እና እመቻችሁ። እና ሰፈሩ ምንድነው? አካባቢ ንገሪልኝ። የዚህ ልጅ ቪዲዮዎች የመጡላችሁ ነው? አባት ሳሚት 72 በጣም የተመቸኝ ኮንቴንት ነው። ንግድ ባንኩ ጋር ኦኬ። እስቲ በእናትሽ አካውንት አውጭለት። ቡክ እያስወጣ ነው። አካውንት አውጭለት። ኦኬ። የንግድ ባንክ ሰራተኛ አውጭለት። የንግድ ባንክ ቡክ እያስወጣ ነው። ወይ እኔ ተኩላለሁ አባቴ። ኧረ አንድ ቡክ ምንም ችግር የለውም። እሱ ነው ብሩን እኛ እንችለዋለን። ቡክ ብቻ አውጭለት። መታወቂያ ካለሽ መታወቂያ የለኝም። እሷ ራሱ የባንክ ሰራተኛ ነች። እውነት የለኝም። ኧረ ተይ ቃንዲ ቦታውን እውነት የለኝም። ቡክ አውጭለት ባንክ ጀምር ከዚህ ሰዓት በኋላ ይሰራሉ እንዳይሰራ። ኦ አውጪለት አይደለም እኮ ነገ መተሽ ለራስሽ አውጪ ነገር እኮ ነው እኮ። አሁን አይሰሩም አይደል? አሁን ይዘጋሉ። አልተግባቡ። በቃ መጥቷል። ለዛ ልጅ እኔ እጠመጠምበታለሁ። አንተ ኪሱን ላስ ታደርጋለህ። ምንም ችግር የለም። መልካም እድል። መልካም እድል። ያለናታ አንተ እሱ ተንጠልጥሎ ቀረ እዛው ላይ። እሱ እኮ ነው። እኔ እኮ ትንሽ መሸት ይበል ብዬው ነበር። አይ እንዴት ረሳኝ እኮ። ሀንግ እኮ ነው ያለን። አምጣ ጭራሽ። ኧረ የተከበረ ሙያ ነው። ወደ ልመና ገባሽ? እሺ በቃ አውርደኝ። አውርደኝ። ሰውዬው እዚህ ጋር ትራፊክ አለ። ተሻግረህ ትወርዳለህ። ኧረ ሻሻ ነህ እንዴ? ጭራሽ እሱም ሻሻ ነው። አውርደኝ። አቅማችሁን ሳታውቁ አትንጠልጠሉ።